ሁላችንም በትምህርተ መስቀል ፊታችንና መላ ሰውነታችን በሥላሴ ስም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በግብር በአካል ሶስት ብልም በመለኮት ይህንን ዓለም በመፍጠር ዓለምን በመመገብ ይህንን ዓለም በማሳለፍ አንድ አምላክ አምኜ ብዬ የእግዚአብሔር ቤተሰቦች የክርስቶስ ወዳጆች የተከበሩ አባታችን ክቡር አባታችን መልአከ ብርሃን መምህር ሄኖክ የደብራችን ዋና አስተዳዳሪ ክርስቶሳውያን አባቶችና እናቶች ወንድሞች እህቶች በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን መጣችሁ? በቸርነቱ የሰበሰበን የፍቅር ባለቤት ቅዱስ እግዚአብሔር እንደ ኃጢአታችን ሳይመለከት እንደ ቸርነቱ ገመናችንን ሁሉ በሰው ፊት ሳይገልጥብን በቅዱስ መቅደሱ የሰበሰበን ቅዱስ ስሙን እንድንጠራ እርሱን እንድናመሰግን የረዳን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። እናቱ እናታችን እመአምላክ ወላዲተ አምላክ የአዲስ ኪዳን ኪሩብ አምላክን ወልዳ የሰጠችን የሁላችን ምክንያተ ድኂን የሆነች እመአምላክ ወላዲተ አምላክ ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር አምላክ ባከበራቸው መጠን ክብር ይግባቸው። እግዚአብሔር ወዶ እርሱ ፈቅዶልን ሳምንታዊ ጉባኤያችን በጸሎተ ኪዳን ከፍተን እዚህ ላይ ደርሰናል። ቀሪ መርሃ ግብራችን እግዚአብሔር አምላክ ይባርክልን ዘንድ በጉባኤያችን ተገኝቶ ያስተምረን ዘንድ እግዚአብሔር ከቁጣ የራቀ ምሕረቱ የበዛ ጻድቅ ነው። የዳዊት መዝሙር 102 ቁጥር 8 እግዚአብሔር በሉ ከቁጣ የራቀ ምሕረቱ የበዛ ጻድቅ ነው። ስለ ቃሉ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተባረከና የተመሰገነ ይሁን። መሐሪ ወመስተሳይል እግዚአብሔር ሩቀ መዓት ወብዙኃ ምሕረት ወጻድቅ። ይህንን ቃል የተናገረው የእግዚአብሔርን ምሕረትና ቸርነቱን የቀመሰ በሕይወቱ የእግዚአብሔርን ፍቅር ያየ በድሎ እግዚአብሔር ምሕረቱን ያደረገለት ወድቆ የተነሳ ከብሮ የተዋረደ ተዋርዶ መልሶ የከበረ ንጹሕ ልብ የተሰጠው እግዚአብሔር እንደ ልቤ ያለው ሀብታት ሁሉ የበዙለት ንግስናን ከቅድስና ነቢይነትን ከንግስና ጋር ንግስናን ከነቢይነት ጋር የያዘ ቅድስናን ገንዘብ ያደረገ አምላክ ወልደ አምላክ እግዚአብሔር እንደ ልቤ ያለው ሰው የእሴይ ልጅ ቅዱስ ዳዊት ነው። እግዚአብሔር ከቁጣ የራቀ ምሕረቱ የበዛ ነው ይለናል። እንግዲህ እግዚአብሔር አምላክ እንደሚቆጣ ነገር ግን ከቁጣው ይልቅ ምሕረቱ የበዛ መሆኑን ቅዱስ ዳዊት ይነግረናል። ሁልጊዜ የእግዚአብሔር ምሕረቱ እንዲነገረን፣ ሁልጊዜ የእግዚአብሔር ቸርነቱን እንዲሰበክልን፣ ሁልጊዜ እግዚአብሔር መሐሪ እንደሆን ብቻ እንዲነገረን እንፈልጋለን። ነገር ግን እግዚአብሔር መስተበቅል ገሃደ ይላል ራሱ ቅዱስ ዳዊት። እግዚአብሔር ቀናተኛ የሚበቀል ፈራጅ አምላክም ነው ይለናል። ኦርቶዶክሳውያን እግዚአብሔር መሐሪ መሆኑን እናውቃለን። እግዚአብሔር ከፍርድ ይልቅ ለይቅርታ የሚቸኩል አምላክ እንደሆነ እናምናለን። እግዚአብሔር በሰራነው በደል እግዚአብሔር በሰራነው ኃጢአት ከሚፈርድብን ይልቅ ይቅር እንዲለን እንደሚወድ እናውቃለን። እግዚአብሔር
ከሚያጠፋን ይልቅ ቢያተርፈን እንደሚሻ እናውቃለን። በአጠቃላይ እግዚአብሔር እኛን በምክንያት ለመማር እንጂ እኛን ከክፋታችን እንድንመለስ እንጂ በክፋታችን እንዳያጠፋን ይቅርታና ቸርነቱ የበዛ አምላክ መሆኑን እናምናለን። ነገር ግን አንድ የዘነጋነው ነገር ሁላችንም እግዚአብሔር ፈራጅ አምላክ መሆኑን ነው። እግዚአብሔር እውነተኛ ፈራጅ አምላክ መሆኑን፣ እግዚአብሔር የእውነት ፍርድ እንደሚሰጥ፣ እግዚአብሔር በበደልነው በደል እንደሚጠይቀን፣ እግዚአብሔር ከኃጢአታችን ካልተመለስን ከበደላችን ካራቅን በሰራነው ኃጢአትና በበደልነው በደል እንደምንጠየቅና የእግዚአብሔር ፍርድ እንደሚጠብቀን ብዙዎቻችን አናስተውልም። ከዚህም የተነሳ ከክፋታችን እንድንመለስ፣ ከበደላችን እንድንወጣ፣ ከኃጢአታችን እንድንርቅ የሚነግሩንን ሰዎች አንተ ማን ፈራጅ አደረገ? እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው እያልን ሁልጊዜ እግዚአብሔር ቸርነቱና ይቅርታውን እንናገራለን። እውነት ነው፣ እግዚአብሔር መሐሪ ነው። እውነት ነው፣ እግዚአብሔር ይቅር ባይ ነው። በቸርነቱና በይቅርታው ነው ቁመን የምናስተምር፣ ቁጭ ብላችሁ የምትማሩ። ማናችንም የቤተ ክርስቲያንን መስፈርት አሟልተን አይደለንም። ማናችንም በቤተ ክርስቲያን ቁመና ተለክተን አይደለንም እያገለገልን ያለ ነው። የእግዚአብሔር ቸርነት የእግዚአብሔር ፍቅር ነው ሁላችን ያቆመን እንጂ እግዚአብሔርማ ከባቴ አበሳ ባይሆን ገመናችንን የሚሸፍን አምላክ ባይሆን ኑሮ አንዳችንም እዚህ ባልተቀመጥን ነበር። ግን እግዚአብሔር የፍቅር አምላክ ነው። እግዚአብሔር የቸርነት አምላክ ነው። እግዚአብሔር የይቅርታ አምላክ ነው። በተመሳሳይ ግን ከትናንት ክፋታችን ከዛሬ በደላችን ካልተመለስን እግዚአብሔር ያዋርደናል፣ እግዚአብሔር ይቀጣናል፣ እግዚአብሔር ለዘላለም ቅጣት አሳልፎ ይሰጠናል። ስለዚህ ሁልጊዜ እግዚአብሔር መሐሪ መሆኑን ብቻ ሳይሆን እግዚአብሔር ፈራጅ አምላክ መሆኑን መርሳት የለብንም። ቅዱስ ዳዊት እግዚአብሔር እንደሚፈርድ፣ እግዚአብሔር በስራችን እንደሚቀጣን ያውቃል። ነገር ግን እግዚአብሔር በበደልነው በደል ከመፍረድ ይልቅ የበደልነውን በደል ይቅር ማለት አብዝቶ ይወዳል። ለብዙዎቻችን የእግዚአብሔር ቸርነት ፍቅርን ብቻ እንዲነገረን እንፈልጋለን። ነገር ግን እንዲህ ያለ ክርስትና ቅጣት የሌለበት ክርስትና እንዲሆን መፈለግ አይነት ነው። ቅጣት ይጠብቀናል። አንድም ዘላለማዊ ሞት፣ አንድም ዘላለማዊ ሕይወት ፊት ለፊታችን ይጠብቀናል። ይህን የዘላለም ሞት ላለመሞት ነው እግዚአብሔርን ይቅር እንዲለን እንማጸነው። ይህን የዘላለም እሳት ላለማየት ነው እንደ እግዚአብሔር ሕግና ፈቃድ መሄድ ያለብን። ሰው ሁሉ ወደደም ጠላም ከእግዚአብሔር ፍርድ አያመልጥም። ንጉስም ይሁን ሎሌ፣ ሀብታምም ይሁን ድሃ፣ ጥቁር ይሁን ነጭ፣ አጭር ይሁን ረጅም፣ ጎስቋላ ይሁን ወይም የተመቸው ሰው ከእግዚአብሔር ፍርድ የሚያመልጥ ሰው የለም። እግዚአብሔር ይመንንም አይመንም፣ እግዚአብሔር መኖሩን ይካድም ይመንም፣ ከእግዚአብሔር ፍርድ የሚያመልጥ አንዳች የለም። ነገር ግን ቅዱስ እግዚአብሔር ቁጣው የዘገየ ምሕረቱ የበዛ አምላክ መሆኑን ማወቅ አለብን። ታስታውሱ ከሆነ ያሳለፍነው የነነዌ ጾም የእግዚአብሔርን የምሕረት መብዛት፣ እግዚአብሔር ለምሕረት የቸኮለ ለመዓት የዘገየ አምላክ መሆኑን የሚያስረዳን ነው። የነነዌ ሰዎች ኃጢአት፣ የነነዌ ሰዎች በደል እግዚአብሔር ፊት ደርሶ ነበር። እግዚአብሔር የነነዌ ሰዎችን ለማጥፋት ሁሉንም ነገር አሟልተዋል። ለመጥፋት ከ100% በላይ ኃጢአትን አጠናቀው ፈጽመዋል። መጥፋትን ብቻ የሚጠባበቅ ሕዝብ፣ ልጠፋ የቀረበች ከተማ ነበረች። እግዚአብሔር ግን ነነዌንና በነነዌ ውስጥ የሚኖሩ ሕዝቦችን ከማጥፋት ይልቅ ይቅርታና ቸርነቱ የበዛ አምላክ ስለሆነ ለመዓት ያይደለ ለምህረት የሚፈጥን አምላክ ስለሆነ እግዚአብሔር አምላክ ማጥፋት ሲችል
በበደላቸው መቅሰፍ ሲችል እግዚአብሔር አምላክ ቅዱስ ዮናስን ነብዩ ዮናስን ከኃጢአታቸው እንዲመለሱ ከበደላቸው እንዲቆጠቡ እግዚአብሔር ዮናስን ወደ ነነዌ ሰዎች ላከ። አያችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር በድለ ነው ሽማግሌ ልኮ የሚታረቅ አምላክ ነው። እግዚአብሔር ብዙ አስቀይመ ነው፣ ነገር ግን እባካችሁ ልጆቼ ኑ ብሎ ወደኛ የሚያስታርቁ ሰዎችን የሚልከው። ማንኛችንን የበደለንን ሰው ያስቀየመንን ሰው እባክህና ይቅር በለን እንታረቅ ብለን ሽማግሌ የምንልክ አይደለም። የበደለንን ሰው የበደልነውን ሰው እኮ ይቅር በለን ለማለት የማንችል ሰዎች ነን። በድለን አጥፍተን እንኳን በደላችንን የማናምን ሰዎች ነን። እግዚአብሔር ግን እየበደልነው፣ እግዚአብሔር እያስቀየምነው፣ እግዚአብሔር ከፊቱ እየኮበለልን ግን እግዚአብሔር ነቢያቱን ይልካል፣ እግዚአብሔር ሐዋርያቱን ይልካል፣ እግዚአብሔር መምህራንን፣ እግዚአብሔር ሊቃውንት፣ እግዚአብሔር ካህናት አባቶቻችን እየላከ ዛሬም እግዚአብሔር ኑ እንዋቀስ፣ እኔ ኃጢአትን እንጂ ኃጢአተኞችን የማልጠላ አምላክ ነኝ ይላል። በነገራችን ላይ መድኃኔዓለም ክርስቶስ በመዋዕለ ሥጋዌው በዚህ ምድር 3 ዓመት ከ3 ወር ሲመላለስ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርቱ ሲፈውስ የተሰጠው የስድብ የቅጽል ስም ነበረ። አንዱ ምንድነው? መፍቀሬ ኃጥአን፣ ይህ የኃጢአተኞች ወዳጅ ነው የሚል ስም ነበር የሰጡት አይሁዳውያን ጸሐፍት ፈሪሳውያን። አይሁዳውያን ጸሐፍት ፈሪሳውያን በሕዝቡ ዘንድ የተናቁ ዝሙተኞች፣ ሐሰተኞች፣ በደለኞች፣ ሌቦች፣ ጉቦኞች የተባሉትን ሰዎች ያገለሏቸውን ሰዎች በበሽታ የተመቱ በሽታቸው እጅግ የሚከረፋ ከሰው ሰው የሚተላለፍ በሰዎች ዘንድ የተገለሉ ተስፋ የቆረጡ ኃጢአተኛ የተባሉትን ሰዎች ክርስቶስ አብሯቸው 3 ዓመት ከ3 ወር ከነዚህ ሰዎች ጋር ነበረ ክርስቶስ። ይህ የኃጢአተኞች ወዳጅ ነው የሚባል ቅጽል ስም የወጣለት መፍቀሬ ኃጥአን፣ የኃጢአተኞች ወዳጅ። በችግራችን ጊዜ፣ በጎሰቆልን ጊዜ፣ ኃጢአት በሰራን ጊዜ፣ በደላችንን ሰዎች ባወቁን ጊዜ፣ እንደወደቅ እንደተረሳን እንዳጣን ሰዎች ሲያውቁ ከኛ ይርቃሉ። የሚያውቁን ሰዎች እንደማያውቁን ያወራሉ። መንገድ ሲያዩ መንገድ ሰብረውብን ይሄዳሉ። ኃጢአታችን አብዝተው ይናገራሉ። ስማችን ባንድም በሌላ በደንብ አሳድፈው ይናገራሉ። ከሰራነው ኃጢአት በላይ እጥፍ ድርብ አድርገው ሰዎች ስለኛ ይመሰክራሉ። ሞት ይሁን ቅጣት ከዛ በላይ ይፈርዱብናል። እግዚአብሔር ግን በሰራነው በደል በበደልነው በደል በሰራነው ኃጢአት የማያጠፋ ቸር ታጋሽ አምላክ ነው። እግዚአብሔር ፍቅር ነው ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 9። እግዚአብሔር ምንድነው? እግዚአብሔር ፍቅር ነው። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ደግሞ ስለ ፍቅር ባህሪያት ሲናገር ፍቅር ይታገሳል ይላል። ፍቅር ምን ይላል? ይታገሳል። እግዚአብሔር ታጋሽ አምላክ ነው። ወንድሞቼ እህቶቼ፣ እግዚአብሔር የማይታገስ ቢሆን እኛ ዛሬ በሕይወት የምንኖር ይመስላችኋል? እግዚአብሔር ባይታገሰን ዛሬ መሽቶ የሚነጋ ይመስላችኋል? እግዚአብሔር ባይታገሰን የጨለመው የሚነጋ ይመስላችኋል? እግዚአብሔር ባይታገሰን ተኝተን የምንነሳ ይመስላችኋል? እግዚአብሔር ባይታገሰን ወልደን የምንስም ይመስላችኋል? እግዚአብሔር ባይታገሰን ወጠን የምንገባ ይመስላችኋል? እግዚአብሔር ባይታገሰን በቤተ መቅደሱ ቁመን ሲያየን ገመናችንን በሰው ፊት ያልገለጠብን ለምን ይመስላችኋል? እግዚአብሔር ብዙ በደልና ኃጢአት በቤተ መቅደሱ እየተፈጸመ እግዚአብሔር የማያጠፋን ለምን ይመስላችኋል? እግዚአብሔር ዛሬ የሰው ደም እንደ ውሃ እየፈሰሰ ግፍና መከራ በዓለም ላይ ጸንቶ እያለ ቅዱሳን ሲሰደዱ በቤተ መቅደሱ ካህናት ሲታረዱ ቤተ ክርስቲያን ሲቃጠል መጽሐፎች ሲቆነጻጸሉ ይህ ሁሉ ግፍና መከራ ሲፈጸም በእውኑ እግዚአብሔር የሌለ ይመስላችኋልን? እግዚአብሔር ታጋሽ አምላክ ስለሆነ ነው። እግዚአብሔር መሐሪ ስለሆነ ነው። እግዚአብሔር አንድ ቀን ከኃጢአታቸው ይመለሳሉ ብሎ የምንመለስበት ጊዜ ሰጥቶን ነው።
እንጂ እግዚአብሔርማ በደላችንን ያውቀዋል። እግዚአብሔር ትናንት የሰራነውን ኃጢአት ሳይሆን እግዚአብሔር ዛሬ የፈጸምነውን በደል ብቻ ሳይሆን ነገ የምንፈጽመውን ያውቃል። እግዚአብሔር ገና በእናታችን ማህፀን ሳለን ተወልደን አድገን ምን እንደምንሰራ እግዚአብሔር ያውቀዋል። አንዳንድ ሞኝ ሰው ከህሊና በላይ የሆነ ኃጢአት ባልጠበቀው ሰው ሲፈጸም ሲያይ ብዙ ክፍና መከራ ሲበዛ አይ እግዚአብሔር የለም እንጂ ቢኖርማ መች እንዲያደርግ ነበር ይላል። ቅዱስ ዳዊት እንዲህ ይላል፣ ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ ሰው በልቡ እግዚአብሔር የለም ይላል። ሰነፍ ስንፍና ነው። እግዚአብሔርማ አለ። እግዚአብሔር ዓለም ሳይፈጠር አለ። እግዚአብሔር ዓለም ከተፈጠረ በኋላም አለ። እግዚአብሔር ዓለምን አሳልፎ አለ። አልፋና ኦሜጋ የሆነ ዘሃሎ ወይሄሉ ለሙሴ የናገረው ማን እንዲህ ብለህ ንገረን አለ እስራኤላውያን። የግብፅ ፈርዖን ማን ላከ ሲለኝ ማን ልበለው ሲለው ሙሴ ማን ያለው? ያለና የሚኖረው የነበረው እርሱ ዘላለም የሚኖረው እግዚአብሔር ነው። እግዚአብሔር ቤተሰቦች እግዚአብሔር እንድንመለስ ምህረቱ ስለበዛ ብቻ ነው ዝም ያለን። በደላችንን ረስቶት አይደለም። እግዚአብሔር የማያይ ሆኖ አይደለም እንዳይመስለን። ከኃጢአታችን ካልተመለስን እንጠፋለን፣ እንቀጣለን። ለዛ ነው ቅዱስ ዳዊት በድሎ ነገር ግን የእግዚአብሔርን ቸርነትና ፍቅሩን ስለቀመሰ እግዚአብሔር ምህረቱ የበዛ ለቁጣ የዘገየ ለምህረት የፈጠነ አምላክ ነው ይላል። ታስታውሳላችሁ መድኃኔዓለም ክርስቶስ በሐሰት ከሰውት በጣም የሸመገሉ የጎበጡ ጺማቸው የተንጀረገገ ልብሳቸው ሰፋፊ ሳያዩአቸው ጻድቅ የሚመስሉ ሽማግሌዎች ነገር ግን የሐሰት ሰዎች አቁመው በጲላጦስ በዛ በአደባባዩ ፊት ክርስቶስን ሐሰተኛ እንደሆነ ሲመሰክሩ በግፍ መስክረውበት በግፍ ሲገርፉት የተገረፈ ሰው በባህላቸው እንዳይሰቀል እያወቁ የሚሰቀል ሰው አይገረፍም በባህላቸው በስርዓታቸው። ነገር ግን 6666 ጅራፍ ስጋው እስኪቆራረጥ አጥንቱ እስኪታይ ድረስ ከገረፉት በኋላ በግፍ ከሰቀሉት በኋላ 3 ዓመት ከ3 ወር ካፉ የሚወጣውን ያን የሕይወት ቃል ሲሰሙ የነበሩ ቅዱሳን ሐዋርያት አሳ በርክቶ ሲመገብ የነበረ ያ ሁሉ ሕዝብ ሊያነክሱት የፈለጉ ሆዳቸውን ስለሞላላቸው ብቻ ሲከተለው የነበረ 5500 ሕዝብ በላይ አንድም ሰው አልነበረም ከመስቀሉ ስር ከቅዱስ ዮሐንስና ከመቤታችን በቀር። የዛ የመከራ ጊዜ ፀሐይ ስትጨልም ጨረቃ ደም ስትለብስ ከዋክብት ሁሉ ሲረግፉ መቃብራት ሲከፈቱ ፍጥረት ሁሉ ሲንቀጠቀጥ ነገር ግን ወዳጆቹ ከስሩ አልተገኙም። በዛ ሰዓት እጅግ የሰው ደም በእድሜያቸው ሙሉ ሲያፈሱ የነበሩ ኃጢአተኞች ሰውን ሁሉ ያሰቀቁ ወንበዴዎች ከክርስቶስ ጋር ተሰቅለው ነበር። ታስታውሱ ከሆነ ሁሉ ሲያሽሟጠው ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ሲጸልይ አምላክ ሆይ አባ ሰረይሎሙ በዘየአምሩ ይገብሩ አባት ሆይ የሚያደርጉትን አያውቁምና እባክህ ይቅር በላቸው ሲል ኤልያስን ይጠራል፣ ሙሴን ይጠራል እስኪመጣ ያድኑ ሲሉ ፍጡር እንዲህ በፈጣሪው ሲሳለቅ በግራ የተሰቀለው ወንበዴ እስኪ አንተ አምላክ ከሆንክ እንግዲያ አናይህም፣ እስኪ ራስህን አድን፣ እኛንም እስኪ ከዚህ መስቀል አድን እያለ ሲሳደብ ያለፈው በደሉ አልበቃው ብሎ ያችን ሰዓት እንኳን ለንስሐ ጊዜ መስጠት ያቃተው እግዚአብሔርን ሲሳደብ ከአምላክ ከንጹህ አባሪ ከክርስቶስ ምንም ካላደረገው ከጻድቁ ከእውነተኛው አምላክ ጋር ተሰቅሎ ወንበዴው እስኪ ራስህን አድን እያለ ክርስቶስን ሲሳደብ ካፉ ቃል አልወጣም። መድኃኔዓለም ክርስቶስ አልመለሰለትም። ምድር ተከፍታ እንድትውጠው ማድረግ ይችል ነበረ። መብረቅ ማድረግ ይችል ነበረ። መድኃኔዓለም ክርስቶስ ግን ዝም አለ። ለመዓት አይፈጥንም፣ እኛን ለማጥፋት አይፈጥንም። ቁጣው የራቀ ነው። በቀኝ የተሰቀለው ወንበዴ ግን አንተ ሰው እግዚአብሔርን አትፈራምን? እኔና አንተ ስለበደልነው በደል ስለሰራነው ኃጢአት ተሰቀልን። ይህ ንጹህ ሰው ግን አንዳች ነገር አላደረገም። ጌታ ሆይ
በመንግስት በመጣ ጊዜ አስበኝ። ተዘከረኒ እግዚኦ በውስተ መንግስትከ አለ። የዚህን ጊዜ ዮም ትሄሉ ምስሌ በገነት፣ ዛሬ በገነት ከኔ ጋር ትኖራለህ። አያችሁ፣ እግዚአብሔርን ለተደፋፈረው፣ እግዚአብሔርን ለተሳደበው እግዚአብሔር ቃል አልመለሰም። ለበደለው ለኃጢአተኛው እግዚአብሔር ቃል አልመለሰም። ይቅር በለይ ላለው ግን መድኃኔዓለም ቃል ይመልሳል። በእግዚአብሔር ላይ የምናጉረመርም፣ ስለ ሰዎች ኃጢአት የምናወራ፣ የሰዎችን እርኩሰት ስላወራን እኛ ጽድቅ የሰራን የሚመስለን፣ እግዚአብሔር በቸርነቱ እስከ ክፋታችን ስላቆመን ራሳችን ጻድቅ አድርገን ቆጥረን እዚህ የማይመጡ ሰዎችን እንደ ርኩስ የምንቆጥር፣ አንዲት ቀን ጾመን ድንገት ሲበላ ያየነውን ሰው እንደ አረመኔ የምንቆጥር፣ ራሳችን የጽድቅ ማማ ያስቀመጥን እንደዛ ፈሪሳዊ፣ እግዚአብሔር በጽድቃችን እንዳላቆመን ማወቅ አለብን። አያችሁት? እግዚአብሔር መዓቱ የራቀ ምሕረቱ የበዛ መሆኑን በእነዚህ ወንበዴዎች ማየት ይቻላል። ያ ወንበዴ በጥፋቱ በኃጢአቱ በጠፋ ነበር። እግዚአብሔር ግን ቃል አልመለሰም። ይቅርታ ለጠየቀው የእግዚአብሔር ምሕረቱንና ቸርነቱን ለጠየቀ ሰው ግን እግዚአብሔር የትናንት ፋይሉን አላወጣበትም። እግዚአብሔር ትናንት እንዲህ አድርጋን አላለውም። እግዚአብሔር ይቅር አለው። አያችሁ፣ እግዚአብሔር ቸርነቱን እግዚአብሔር ምሕረቱን እንዲያደርግልን ባለፈው ኃጢአታችን አንተ ይቅር በለኝ፣ አንተ በመንግስትህ በቀኝህ አቁመኝ ብለን እግዚአብሔርን ልንማጸነው ይገባል። የነነዌ ሰዎች ያደረጉት ይሄን ነው። ልጠፋ ያለች ከተማ የዳነች በእግዚአብሔር ቸርነት ነው። እይቀስፍ ወትረ ወይትመዓ ዘልፈ ይላል። እግዚአብሔር ለዘላለም አይቆጣም ይላል ቅዱስ ዳዊት። ሁልጊዜ አይቀስፍም፣ ሁልጊዜ አጠፋም። የእግዚአብሔር መዓቱ እኛ እስከምንመለስ ነው። በህይወታችን የገጠመን አንዳንድ ችግር ካለ እርግጠኛውን የምነግራችሁ እግዚአብሔር እየጠራን ነው በዛ መከራና በዛ ችግር እንጂ እግዚአብሔር ለዘላለም አይቆጣም። እግዚአብሔር ለዘላለም ቢቆጣ ኑሮማ እኛ ዛሬ በህይወት አንኖርም። እግዚአብሔር ለዘላለም ቢቆጣ እኮ አምላክ ሰው አይሆንም ነበር። የአምላኩን ትእዛዝ ተላልፎ እግዚአብሔር ያላዘዘውን በልቶ ከልጅነት ወደ ባርነት ከክብር ወደ ሐሳር የወደቀው አዳም የሁላችን አባት እግዚአብሔር ለዘላለም ቢቆጣ ኑሮ አዳም ወደ ገነት ወደ መንግስተ ሰማያት መመለስ ይችል ነበር? ይችል ነበር? የእግዚአብሔር ቤተሰቦች ይችል ነበር ወይ? አይችልም። እግዚአብሔር ለዘላለም አይቆጣም። አያችሁት? እግዚአብሔር ግን ለዘላለም ይቅር ይላል። የእግዚአብሔር ቁጣ ለዘላለም አይደለም። ምሕረቱ ግን ለምንድን ነው? እግዚአብሔርን አመስግኑት ምሕረቱ ለዘላለም ነውና እያልን የምንዘምር እኮ ለዚህ ነው። የእግዚአብሔር ምሕረቱ ለዘላለም ነው። ይቅርታው ለዘላለም ነው። ቸርነቱ ለዘላለም ነው። ቁጣው ግን ለዘላለም አይደለም። የእግዚአብሔር ቁጣ ለዘላለም ስላልሆነ አዳም ወደ ቀደመ ክብሩ ተመለሰ። አዳም ሲጸጸት እግዚአብሔር ይቅር አለው። ቸርነቱ የበዛ ቸርነት ብዙ ምሕረት ብዙ ብለን የምናመሰግነው እኮ ለዚህ ነው። ቸርነቱና ምሕረቱ የበዛ አምላክ ስለሆነ እኮ ነው። እግዚአብሔር ቸር አምላክ ስለሆነ እኮ ነው። እግዚአብሔር የኛን መመለስ የሚፈልግ አምላክ ስለሆነ እኮ ነው። ነገር ግን እግዚአብሔር ቸርነቱና ምሕረቱ ለሚፈሩት ሰዎች ነው። እግዚአብሔር ለሚፈሩት ሰዎች ይቅር ባይ ነው፣ መሐሪ ነው። ለሚፈሩት ሰዎች፣ ለሚጸጸቱ ሰዎች፣ የእግዚአብሔርን ቃል ለሚሰሙ ሰዎች፣ ከክፋታቸው ለሚመለሱ ሰዎች ነው እንጂ የእግዚአብሔር ይቅርታና ምሕረት ከክፋታቸው ለማይመለሱ የእግዚአብሔር ምሕረትና ቸርነት አይደረግላቸውም። ታስታውሳላችሁ በኦሪት ዘፍጥረት ምዕራፍ 18 ጀምራችሁ ስታነቡት በኖህ ዘመን የነበሩ ሰዎች ስለምን ጠፉ? እግዚአብሔር ይቅር ባይ አምላክ ከሆነ ለምንድን ነው ይቅር ያላላቸው?
እግዚአብሔርን ስላልፈሩ አይደለም። አያችሁት? የእግዚአብሔር ምሕረትና ቸርነት የሚደረግለት ሰው እግዚአብሔርን የሚፈራ ነው። ቅሩብ እግዚአብሔር ለእለ ይፈርህዎ ይላል ቅዱስ ዳዊት። እግዚአብሔር ለሚፈሩት ምንድን ነው? ቅርብ ነው፣ ይሰማል። እግዚአብሔርን ለሚንቁት፣ እግዚአብሔርን የሚንቁ ይናቃሉ ይላል። እግዚአብሔርን የሚዳፈሩ ይዋረዳሉ። እግዚአብሔር በቸርነቱና በይቅርታው ስላቆመን በቤተ መቅደሱ የምንደፋፈር፣ በቅድስቱ የምንደፋፈር፣ አንዳንድ አባቶችን ስለቀረብን ስለምናቃቸው ብቻ እግዚአብሔር አጎታችን የመሰለን ይመስል በቤተ ክርስቲያንና በቤተ መቅደሱ የምንሳለቅ ካለን እንደ ኤሊ ልጆች እንደ አፍኒንና እንደ ፊናስ እግዚአብሔር ያጠፋናል። አትጠራጠሩ። እግዚአብሔር ያጠፋናል። እግዚአብሔር ይፈርድብናል። ካልፈራ ነው። የፍቅር አምላክ ነው። በፍቅር ካላገለገል ነው። ከትናንት ኃጢአታችን ካልተመለስን እግዚአብሔር ፈራጃ አምላክ ነው። የነነዌ ሰዎች ግን እግዚአብሔርን ፈሩ። ልብ በሉ። በነነዌ ሰዎችና በኖህ ዘመን የነበሩ ሰዎች የመጥፋትና ያለ መጥፋት ምክንያት ምንድን ነው ብትሉ አንድ ነው ምክንያቱ፣ እግዚአብሔርን መፍራትና እግዚአብሔርን አለመፍራት። የእግዚአብሔርን ፍርድ መፍራትና የእግዚአብሔርን ፍርድ ማቃለል ነው። የኖህ ዘመን የነበሩ ሰዎች ኖህ ሲነግራቸው ከኃጢአታቸው እንዲመለሱ ከበደላቸው ካልተመለሱ እግዚአብሔር እንደሚያጠፋቸው ሲነግራቸው ቸል አሉ። ግድ የለም አሁን እንብላ እንጠጣ፣ የፈለግነውን ነገር እናደርግ፣ ቀስ ብለን ይደርሳል። ነገር ግን እግዚአብሔር ድንገት መጣና አጠፋቸው። የነነዌ ሰዎች ግን እግዚአብሔርን ፈሩ። የሰባኪው ድምፅ ተሰማ። የታደለ ሰባኪ ነው ዮናስ፣ ሰው የሚሰባው ሰባኪ። በመርሃ ግብር ተይዞ ጉባኤ ተሰርቶ ሰዓት ተወስኖለት ሳይሆን በአንድ ቀን ስብከት የተሰማ የታደለ፣ እነሱም የታደሉ ህዝቦች፣ ልባቸውን ለእግዚአብሔር ቃል የከፈቱ፣ ሰባኪውም ተሰባኪውም በእውነት የታደሉ ናቸው። ዛሬ እኮ ጮኸን ምንም የእኛም ህይወት የለን፣ የእናንተም ህይወት ያው ነው። ሁላችንም ባዶ ነን። ምክንያቱም እግዚአብሔርን ፍቅሩን አላወቅነውም። የእግዚአብሔርን ቸርነቱን አልቀመስነውም። እግዚአብሔርን የሚፈራ ልብ የለንም። በዘልማድ ነው የምንመላለሰው። የነነዌ ሰዎች ግን ንጉሱም ህዝቡም፣ ንጉሱ ልብሰ መንግስቱን አውልቆ ማቅ ለበሰ፣ ትቢያ ነሰነሱ። ከህፃን እስከ አዋቂ፣ ከንጉስ እስከ ሎሌ እስከ ደንገጡር ድረስ ጾምን ጾሙ። እንስሳት ሁሉ፣ ጡት የሚጠቡ ህፃናት ሁሉ ጡት ተከለከሉ። ወደ እግዚአብሔር ለመኑ፣ ተማጸኑ። እግዚአብሔር መዓቱ የራቀ ነውና መዓቱን አራቀላቸው፣ ምህረቱ የበዛ ነውና ምህረቱን አደረገላቸው፣ ይቅር አላቸው። የነደደውን እሳት በንስሐ እንባ አጠፉት። የእግዚአብሔር እሳት በእሳት አደጋ ሰራተኞች አይጠፋም። የእግዚአብሔርን እሳት በምንም አይነት ምድራዊ ማጥፊያ አናጠፋውም። እሳቱ የማይጠፋ ትሉ የማያንቀላፋ የእግዚአብሔር መቅሰፍት ከባድ ነው። ይህንን እሳት የምናጠፋው በንስሐ ውሃ ብቻ ነው፣ በእንባ ብቻ ነው። የነነዌ ሰዎች ይህንን እሳት ያጠፉት ሁላቸውም በአንድነት በማልቀስ ነው፣ ወደ እግዚአብሔር ይቅርታ በመጠየቅ ነው። የእግዚአብሔር ቤተሰቦች ዛሬም ወደ እግዚአብሔር ይቅርታ ልንጠይቅ ይገባል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉም ይፈርዳል ይለናል ዳዊት በመዝሙር 102 ላይ። እግዚአብሔር ይቅርታ አድራጊ ነው። እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? እግዚአብሔር ይቅርታ አድራጊ ነው። ይቅር ስላለንም ነው እስካሁን ያለን። ደግሞ እግዚአብሔር ለተበደሉት ይፈርዳል። ለተበደሉት ይፈርዳል። ሰዎችን የበደልን ሰዎች፣ ሰዎችን ያስለቀስን ሰዎች፣ የሰው ገንዘብ የወሰርን ሰዎች፣ የሰውን ልቦና ያደማን ሰዎች፣ የሰውን ስም ያጠፋን ሰዎች፣ በክፉ መንገድ የተመላለስን ሰዎች፣ ሰዎች እያዘኑብን ከሆነ እግዚአብሔር ይፈርድብናል። ከዛ ክፋታችን ልንመለስ ይገባል። እግዚአብሔር ይቅር እንደሚለን ሁሉ እግዚአብሔር ይፈርድብናል። የእግዚአብሔርን ፍርዱንም መጠበቅ
ማስተዋል ያስፈልጋል። እግዚአብሔር ፍርዱ የማይዛባ ኮናኔ በጽድቅ ፈታዬ በርት ነው። የእግዚአብሔር ሚዛን እኩል ነች። ለኃጢአተኛውም ለጻድቁም እግዚአብሔር እኩል ነው የሚፈርደው። ጻድቁን የጽድቁን ዋጋ አያስቀርበትም። ኃጢአተኛውን ደግሞ ካልተመለሰ፣ ንስሐ ካልገባ፣ ከክፉ ስራው ካልተጸጸተ፣ በንስሐ እንባ እሳቱን ካላጠፋ የዘላለም እሳት ይጠብቀናል የእግዚአብሔር ቤተሰቦች። ስለዚህ እግዚአብሔር መዓቱ የራቀና ምሕረቱ የበዛ አምላክ ስለሆነ ዛሬ በሕይወት ያቆመን በቸርነቱ እንደሆነ ሁላችን እንወቅ። እስከ ዛሬ በሕይወትና በቸርነት ከጠበቀን ምሕረቱን ካደረገልን ታዲያ የእግዚአብሔርን ውለታ በምን እንከፍለዋለን ካልን ከክፉ ስራችን በመመለስ ተጋአስ እምኩይ ከክፉ ራቅ ወግበር ሰናየ መልካምን አድርግ። እግዚአብሔርን ፊቱን ልታዩት ከፈለጋችሁ የዘላለም መንግስቱን ለመውረስ ከፈለግን መጀመሪያ ሁላችንም አሁን ካለን ክፋት እንውጣ። ሌባ ከሌብነታችን እንውጣ። ሐሜተኞች ከሐሜታችን እንውጣ። ቀናተኞች ከቅናት እንውጣ። ክፉ አድራጊዎች ክፉ ከማድረጋችን እንውጣ። ስም አጥፊዎች ስም ከማጥፋት እንውጣ። ሁላችንም ሰይጣን ካስገባን የኃጢአት ወጥመድ መጀመሪያ እንውጣ። ከክፉ እንሸሽ። ጽድቅ የሚጀምረው ከክፉ በመሸሸት ነው። ከዛ በኋላ ወግበር ሰናየ መልካምን እናደርጋለን። እየሰረቁ መመጾት ይቻላል? ይቻላል? አይቻልም? ይቻላል? ለምን? 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 እግዚአብሔር የግፍ ገንዘብ ይፈልጋል? አዎ፣ እግዚአብሔር የግፍ ገንዘብ፣ እግዚአብሔር የበደል ገንዘብ አይፈልግም። ስለዚህ አንድ ሌባ ለመጽደቅ እየሰረቀ መመጾት ነው ያለበት ወይስ መጀመሪያ ምን ማድረግ አለበት? ሌብነቱን ማቆም አለበት አይደል? ነው አይደለም? የጽድቅ መጀመሪያው ሁሉ ከክፉ መራቅ ነው። በቃ አንደበታችን ሰው የሚያስቀይም ከሆነ አንደበታችን እንቆጣጠረው። ሐሜተኞች ከሆን ከሐሜታችን እናቁም። ሰዎችን ስማቸውን አናጥፋ። ሌቦች ከሆን ከስርቆት ራሳችን እናርቅ። ሴሰኞች ከሆን ከሴሰኝነታችን እንራቅ። በአጠቃላይ እግዚአብሔር ከሚያውቀው ሰው ከሚያውቀውና ከሚያውቀው በደላችን መጀመሪያ እንሸሽ። የዚህ ጊዜ እግዚአብሔር ቸርነት በእኛ ላይ ይደረጋል። ሁለተኛስ መልካምን ማድረግ። ሌባ የነበረው ስርቆቱን ካቆመ ይመጸውታል። በሐሰት ሰው ሲያጣላ የነበር ሰው በሐሰት ሰው ማጣላቱን ካቆመ ሰዎችን አስታራቂ ይሆናል። አያችሁ? ስለዚህ ጽድቅ የሚጀምረው ከክፉ በመራቅ ነው። የእግዚአብሔር ምሕረት የሚገኘው ከክፉ በመራቅ ነው የመጀመሪያው። ሁለተኛው መልካምን በማድረግ። ስለዚህ የእግዚአብሔርን ቸርነቱንና ምሕረቱን ለመቅመስ ከክፉ መራቅ መልካምን ማድረግ ይጠበቅብናል። የእግዚአብሔር ሰዎች እግዚአብሔር ሁልጊዜ እያስተማረን ነው። እናንተ እድለኞች ናችሁ። ይህንን ቃል የማያገኙ ብዙ ሰዎች አሉ። እግዚአብሔር በሕይወት ጠብቆ እስከ ዛሬ አድርሶናል። እግዚአብሔር ዛሬ ጽድቁና ኩነኔውን እግዚአብሔር እየነገረን ነው። አቅረብኩ ለከ እሳተ ወማየ ደይዴከ በዘፈቀድከ። እግዚአብሔር እሳትና ውሃ አቅርቦልናል። እንግዲህ እናንተ ወደ ወደዳችሁት እጃችሁን ዘርጉ። ቤተ ክርስቲያን ይሄን ክፉ ነው፣ ይሄ በእግዚአብሔር ዘንድ የተጠላ ነው እያለች እየተናገረች ነው። በመካከላችን ልዩነት፣ በመካከላችን መለያየት፣ ጥል አይኑር። እርስ በርሳችን እንዋደድ፣ እርስ በርሳችን እንፋቀር፣ ከክፉ ነገር እንራቅ፣ ስለበደልነው ኃጢአት ንስሐ እንግባ፣ ቅዱስ ሥጋውን እንቀበል፣ ክቡር ደሙን እንጠጣ፣ የዘላለም ሕይወትን እናገኝ እያለች ቤተ ክርስቲያን ሁልጊዜ እያስተማረች ነው። ይህንን ሁሉ ነገር እየሰሙ አለማድረግ እግዚአብሔርን መናቅ ነው፣ ቃሉን ቸል ማለት ነው። ስለዚህ የእግዚአብሔር ፍርድ ይጠብቀናል። ቃሉን ሰምቶ ደግሞ ማድረግ ቤቱን በአለት ላይ እንደሰራ ሰው ከክፉ ይርቃን፣ መልካምን ያደርጋል። የእግዚአብሔር ቸርነቱን ምሕረቱን በሕይወት ሁሉ ያጣጥመዋል። በኋላም
ለሕይወት ለመንግሥተ ሰማያት ይበቃል። ስለዚህ የእግዚአብሔር ቸርነትና ምሕረት እስከዚህ ሰዓት እንዳደረሰን አውቀን በእኛ ቁመና ሳይሆን በእግዚአብሔርና ቸርነት በሱ ፍቅር እስካሁን እንደደረስን አውቀን የእግዚአብሔርን ቸርነቱን ፍቅሩን እያመሰገን ከኃጢአታችን ርቀን ከበደላችን ተለይተን የእግዚአብሔር ፍርድ እንዳያገኘን እግዚአብሔርን ይቅር እንዲለን ወደ እርሱ መማፀን ያስፈልጋል። መዓቱ የራቀ ምሕረቱ የበዛ አምላክ ሁላችንንም በቸርነቱ ይቅር ይበለን። ያስተማረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህር ኤልያስ ወርቅነህ የደብራችን ስብከተ ወንጌል ኃላፊ፣ ክቡራን በዚህ የተገኛችሁ የእግዚአብሔር ቤተሰቦች ወንድሞቻችንና እህቶቻችን እንደምን ቆያችሁ? እንደምን አመሻችሁ? አምላካችን በቸርነቱ ጠብቆን ይህንን ዘላለማዊ ቃል እንድንሰማ በረከቱን ያልነፈገን ቸርነቱን ያደለን ሳንታመንበት እንዲሁም ጠርተን የማንጠግባት የምህረት እናት እናታችን ድንግል ማርያም ልጇ በፈጠረው ፍጥረታት ሁሉ ስሟ ለዘላለም የከበረችና የተመሰገነች ትሆንልን። እንግዲህ የዕለቱን ወንጌል መምህራችን በሰፊው አስተምረውናል። መዝሙሩ ስንት ነበር ያስተማሩን? መነሻውን ካልታወቀ ስለምን 102 ቁጥር ስንት ነበር? 8 ላይ ነው የነበረው ማለት ነው። እንግዲህ ይህንን ያው መሰረቱ መዝሙረኛው ዳዊት ስለሆነ ነው። መዝሙረኛው ዳዊት በዚህ አስቀምጦታል። ሌሎችም ብዙዎች አስቀምጠውታል። ሰዓታት በሚለው ድርሰቱ ላይ ይህንንም አስቀምጦታል። ጻድቅ ብሎ እሱም አስቀምጦታል። ሊቁ ቅዱስ ያሬድም እንዲሁ ወመኑ መሐሪ ዘከማከ ምስለ ኖኅ ኪዳነ ዘአቀምከ እያለ አስቀምጦታልና ስለ ቸሩ መድኃኔዓለም ስለ ቸሩ አማኑኤል ቸርነትና ምሕረት እጅግ ብዙ ስለሆነ እኛ አድርገንለት እኛ መልካም ሰርተን ብቻ ሳይሆን በኃጢአትን እኛ ስንርቀው የቀረበን እኛ ስንጠላው እርሱ የወደደን ወደ ርስታችን የመለሰን እሱ ነውና ይህንን ነው ወመኑ መሐሪ ዘከማከ ምሕሩከ መዓት ቁጣህ የራቀ ቸርነት የበዛ ነው በሚል በሰፊው መምህራችን ያስተማረው። በእውነቱ ላስተማረው ለመምህራችን ቃለ ሕይወትን ያሰማልን።